ሰላም ጤና ይስጥልኝ እንደምን አላችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 4 ማርኬት ስትራክቸር የሚለው ዩኒት ላይ ነው የምንገኘው። በዚህ ቪዲዮ የዩኒቱን ሶስተኛ እና የመጨረሻ ክፍል ነው የምናየው። ሁለት ርዕሶች ይኖሩናል ማለት ነው ዛሬ። የመጀመሪያው ሞኖፖሊስቲካሊ ኮምፒታቲቭ ማርኬት እና ኦሊጎፖሊ ማርኬት የሚሉ ሁለት ቶፒኮች አሉን። አጫጭር ናቸው። ሁለቱንም በዚህ ቪዲዮ ነው የምናየው ማለት ነው። አብራችሁ ይቆዩ። ኦኬ፣ መጀመሪያ ላይ እንግዲህ የምናገኘው ሞኖፖሊስቲካሊ ኮምፒታቲቭ ማርኬት የሚል ነገር ይኖረናል። ከዚህ ቀደም በፓርት ዋን ለማስታወስ ያክል ፐርፌክትሊ ኮምፒታቲቭ ማርኬት የሚል አይተናል። ከዛ በተጨማሪ ደግሞ ሞኖፖሊስቲክ ማርኬት የሚል ነገር አይተናል ፓርት ቱ ላይ። አሁን ደግሞ ሞኖፖሊስቲካሊ ኮምፒታቲቭ የሚባል ነገር አለ። ሞኖፖሊስቲካሊ ኮምፒታቲቭ ማርኬት በፐርፌክትሊ ኮምፒታቲቭ ማርኬት ጊዜ ወይም ፓርት ዋን ላይ ያየነው ብዙ ሴለሮች ብዙ ባየሮች አሉ ብለናል። ሸጭም ገዥም ብዙ ነው፣ ግን ገዥም ሻጩም ፕራይስ ቴከር ነው እንጂ ፕራይስ ሜከር አይደለም። ሞኖፖሊስቲካሊ ደግሞ ወይም ሞኖፖሊስቲክ ወይም ሞኖፖሊ የምንለው ማለት ነው። ሞኖፖሊ ማርኬት የምንለው ደግሞ አንድ ፊርም ብቻ ነው ያለው። ያ ፊርምም ጀስት ላይክ ምንድን ነው ብለናል? ፕራይስ ሜከር ነው ብለናል። ካስተመሩ ወይም ደግሞ ባየሩ ደግሞ ፕራይስ ቴከር እንደሆነ አይተናል ማለት ነው። ሶ ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ደግሞ ምን ሊሆን ይችላል? እንየው እስኪ። A monopolistic competition market refers to a market structure where there are relatively large number of sellers and buyers and there is a free entry and exist of firms producing and selling differentiated or homogeneous products። አያችሁ እዚህ ጋር ልክ እንደ እንትን ነው፣ እንደ ፐርፌክትሊ ኮምፒታቲቭ ማርኬት ነው። ብዙ ገዢዎች እና ብዙ ሻጮች አሉበት። ማንኛውም ገዢና ሻጭ ፍሪሊ የመግባት የመውጣት መብት አለው ማለት ነው። እናም የሚሸጡት ደግሞ ምንድን ነው ይላል? ሄትሮጂኒየስ የሆነ ፕሮዳክት ነው። A seller of differentiated product has limited monopoly power over customers who prefer his or her product to others። ኦኬ፣ እዚህ ጋር ታዲያ ምንድን ነው ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ስትራክቸር ሆኖ ብዙ ገዢዎች እና ሻጮች ያሉበት ከሆነ ፍሪ ኤንትሪ እና ኤግዚት የሚቻል ከሆነ ከፐርፌክትሊ ኮምፒታቲቭ ማርኬት ምንድን ነው ልዩነቱ ልትሉ ትችላላችሁ። በፐርፌክትሊ ኮምፒታቲቭ ማርኬት ጊዜ ዲፍረንሺየትድ የሆነ ወይም ደግሞ ሄትሮጂኒየስ የሆነ ፕሮዳክት አይደለም የሚሸጠው፣ ሆሞጂኒየስ የሆነ ነው። መለስ ብላችሁ ማየት ትችላላችሁ። በዚህ ጊዜ ግን ሄትሮጂኒየስ የሆኑ ፕሮዳክቶች ናቸው የሚሸጡት ማለት ነው። ኦኬ፣ a seller of differentiated product ሻጮች ማለት ነው has limited monopoly power over customer who prefer his or her product to others። አያችሁ፣ ሴለሮች ምን ያደርጋሉ ይላል? sellers of differentiated product has limited monopoly power። ሞኖፖሊ ፓወር ማለት አንድ አይነት ፕሮዳክትን ብቻቸውን የያዙ እሱን ነገር አይፈቅድም ማለት ነው በዚህ ገበያ ስርዓት። Monopolistic competition has some features of competition and some features of monopoly። የሁለቱንም ነው የያዘው። ሞኖፖሊም አለበት፣ ኮምፒቲሽንም አለበት። ሞኖፖሊ አንድ ሻጭ ብቻ ከዛ ደግሞ ፕራይሱንም ሜክ የሚያደርግ ብለናል። ኮምፒቲሽን ካለ ደግሞ ብዙ ሻጮች እና ገዦች ያሉበት፣ ኮምፒቲሽን ያለበት፣ ፕራይስ ቴከር ግን ሁለቱንም የያዘ ማለት ነው። ይሄ ማለት በሁለቱ መካከል ነው ማለት እንችላለን። በኮምፒታቲቭም በሞኖፖሊ መካከል ያለ የሁለቱንም ባህሪ ይዟል። The market is competitive due to the existence of large number of firms and there is no barrier to entry and exist። አያችሁ፣ ኮምፒታቲቭ ነው ያልንበት ምክንያት ሞኖፖሊስቲክ ኮምፒታቲቭ ላርጅ ነምበር ኦፍ ፊርሞች አሉ፣ ገዢዎች ሻጮች አሉ፣ መግባት መውጣት እንደፈለገ ይቻላል። ሻጪ የሆነ ፊርም ወይም የሆነ ኢንዱስትሪ ወደ ገበያው መቀላቀል ይችላል፣ ካላዋጣው መውጣትም ይችላል ማለት ነው። It is monopoly feature however result from differentiated product that are close substitute products። It is monopoly feature ምን አለው? ሞኖፖሊ ፊቸር አለው። ነገር ግን result from differentiated product that are close substitute product ልንተካቸው የምንችላቸው ሌሎች ፕሮዳክቶች ቢኖሩም እንኳ የሞኖፖሊ ፊቸር አለው። ያ ማለት መሰላችሁ በሞኖፖሊ ማርኬት ጊዜ አልተርኔቲቭ ቾይስ የለንም ወይም ደግሞ ምርጫ የለንም። ምርጫ አንድ ብቻ ነው ያለን። እዚህ ጋር ግን ለምርጫ የተቃረበ ሌላ ፕሮዳክት አለን ማለት ነው። Thus
this market is more real market and its actual market situations are somewhere in between the perfect competitive and monopoly market። እንግዲህ ይሄ ሞኖፖሊስቲካሊ ኮምፒታቲቭ ማርኬት የሚባለው ሪል ማርኬት ብለን እንጠራዋለን፣ ወይም ሪል ላይፍ ላይ ያለ ብዙ ጊዜ የሚተገበር የማርኬት ነው። አክቹዋል ማርኬት እንለዋለን። ምክንያቱም ይሄ ማርኬት በሁለቱ መካከል ነው ያለው፣ በኮምፒታቲቭ እና በሞኖፖሊ መካከል ወይም የሁለቱም ባህሪ የሚጋራ ነው ማለት ነው። የሚጋራ ነው። ሌላው ካራክተሪስቲክ ምንድን ነው? ካራክተሪስቲኮቹ ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ካራክተሪስቲክስ ወይም ፊቸሮቹ። ሞኖፖሊስቲክ ኮምፒታቲቭ describes a market with the following characteristics. The first one is product differentiation. Each firm produces and supplies a product that is at least slightly different from those of other firms. እንግዲህ የተለያዩ ፕሮዳክቶችን የሚያቀርቡ የተለያዩ ፊርሞች አሉ። ያ ማለት እያንዳንዱ ፊርም አንደኛው ካቀረበው በዛኛው በተወሰነ መልኩ የሚለይ ፕሮዳክት ነው ይዞ የሚቀርበው። አትሊስት ስላይትሊ በተወሰነ መልኩ ቢያንስ መለየት መቻል አለበት። the difference could be in style ሊሆን ይችላል፣ ብራንድ ሊሆን ይችላል፣ ኔም ሊሆን ይችላል፣ ኳሊቲ ሊሆን ይችላል። ለምሳሌ ጫማ የሚያቀርቡ ድርጅቶች ካሉ ስላይት ዲፈረንስ ሊኖረው ይገባል ከተባለ ጫማው አንደኛ ለህፃናት ወይም ለአዋቂዎች ብለን ልንለየው እንችላለን። ሁለተኛ በብራንድ ያ ማለት ስም ተሰጥቶት የራሱ የሆነ ብራንድ አለው፣ ኳሊቲ ያላቸው ጫማዎች የሌላቸው ጫማዎች አሉ። ስለዚህ በተወሰነ መልኩ ልዩነት ሊፈጥር የሚችሉ ፕሮዳክቶችን ይዞ ይቀርባል ማለት ነው ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ከሆነ። different firms produce products like pen, biscuit, soap, and include store that sell different styles of clothes, restaurants that sell different kinds of food, and even products like beer that may be at least similar but different in terms of public perception because of the advertising and brand name ይላል። እዚህ ጋር እንግዲህ ከነዚህ ከተዘረዘሩት መካከል ለምሳሌ ፔንን ብንወስድ አሁን ፔን ቢክ አለ፣ ኦኬ ቢፋ የሚባል ነበር፣ ኮሌጅ የሚባል ስክሪፕቶ ነበር እኔ የማውቀው ማለት ነው፣ አባይ ብዙ ስያሜ ያላቸው የተለያዩ ስክሪፕቶች አሉ። ስክሪፕቶ ነው ግን በኳሊቲ ይለያያል። ለምሳሌ ቢክ ከሌሎቹ የተለየ የሆነ ካራክተር አለው ወይም ኳሊቲ አለው። ሶ ቢያንስ በኳሊቲ የሚለይ ኢቭን ቀይ ስክሪፕቶ፣ ጥቁር፣ ሰማያዊ፣ ስለዚህ በሆነ ነገር የሚለያዩ ፕሮዳክቶችን ይዞ ይመጣል ለማለት ፈልጎ ነው ፕሮዳክት ዲፈረንሺዬሽን የሚለው ማለት ነው። በማን ጊዜ? በሞኖፖሊስቲካሊ ኮምፒታቲቭ ማርኬት ጊዜ ማለት ነው። ሌላው ማርኬት ሴለርስ ኤንድ ባየርስ። Another features of monopolistically competitive is the presence of many sellers and buyers in a market. ልክ እንደ ኮምፒታቲቭ ማርኬት ወይም እንደ ፐርፌክትሊ ኮምፒታቲቭ ማርኬት ብዙ ሻጮችና ገዢዎች አሉበት። There are many sellers and buyers of products, so relatively less than in the perfectly competitive market. ከፐርፌክትሊ ኮምፒታቲቭ ማርኬት ጋር ስናወዳደረው ግን በተወሰነ ኳንቲቲው አነስ ያለ ነው፣ ሻጩና ገዢው ብዛቱ አነስ ያለ እንደሆነ ይነግረናል። ሌላኛውንም ፍሪ ኢንትሪ ኤንድ ኤግዚስት ኦፍ ፊር። አሁንም እንደ ኮምፒታቲቭ ማርኬት እንደ ፐርፌክትሊ ኮምፒታቲቭ ማርኬት ፍሪሊ መግባት ይቻላል፣ መውጣትም ይቻላል። Similar to the perfect competitive market, there is no barrier to new firms that are willing and able to produce and supply the product in the market if they find it profitable. ያዋጣኛል ብለው ካሰቡ ገብተው መስራት ይችላሉ፣ ማንም ከልካይ የላቸውም። Similarly, if any firm believe that it is not worth staying in the business, it's free to exist. ያዋጣኝም ያክስረኛል ብሎ ካሰብም ደግሞ መውጣትም መብቱ ነው፣ የሚያስገድደው የለም ማለት ነው። ስለዚህ ከፐርፌክትሊ ኮምፒታቲቭ ማርኬት ጋር ይመሳሰላል። ሌላኛው the existence of non-price competition. Due to the product differentiation, in addition to price competition, there is also non-price competition. Non-price competition ምንድን ነው? Non-price competition is an essential part of the monopolistic competition. Non-price competition takes the forms of product quality, advertising, brand name, customer service, etc. እነዚህ በሙሉ ነን ፕራይስ ኮምፒቲሽን ይባላሉ። አሁን ኮምፒት የምናደርገው አንደኛ በፕራይስ ሊሆን ይችላል። ልብ በሉ፣ እኔ የሆነ ፕሮዳክት ይዤ 100 ብር እየሸጥኩት ከሆነ
ኮምፒት ሊያደርገኝ የፈለገ ሰው እኔ በ90 ብር ልሽጥላችሁ ሊል ይችላል። ሌላኛው በ80 ቢኮዝ ዋጋውን ዝቅ ባደረገ ቁጥር ገዢ ይመጣላ። ተመሳሳይ ብራንድ ከሆነ ማለት ነው፣ ወይም ተመሳሳይ እቃ ከሆነ። ነገር ግን ይሄ ፕራይስ ኮምፒቴሽን ብለን ነው የምንጠራው። ግን ነን ፕራይስ ኮምፒቴሽን የሚባል አለ። ከፕራይስ ወይም ከዋጋ ውጭ የምንፈካከርበት ወይም ደግሞ ኮምፒት የምናደርግበት። ላይክ በኳሊቲው ኮምፒት ልናደርግ እንችላለን። የኔ የተሻለ ጥራት ያለው ፕሮዳክት ማመርት ከሆነ እኔ ጥሩ ገበያ ያገኛለሁ ማለት ነው። ሃይ ኳሊቲ የሆነ ነገር ካለኝ። አድቨርታይዝ ማድረግ ከሆነ እንዲተዋወቅልኝ ከፈለኩና እውቅና ካገኘ ስፔሻሊ በሶሻል ሚዲያዎች በቲቪ ምናምን እውቅና ካገኘ እሱ ነን ፕራይስ ኮምፒቴሽን ነው። ብራንድ ኔሜ ኦኬ። ከስተመር ሰርቪስ ወይም ደግሞ የደንበኛ አገልግሎት አሰጣጥ ምናምን እሱ ኮምፒቴሽን ነው። የሆነ ድርጅት ላይ ከስተመርን በከፍተኛ ሁኔታ ይንከባከባሉ። ሻይ ቡና ሊሉ ይችላሉ። በደስታ በፈገግታ ሊያስተናግዱ ይችላሉ። እሱ ኮምፒቴሽን ነው ጋይስ፣ ኮምፒቴሽን ነው። ግን ምን አይነት ኮምፒቴሽን? ነን ፕራይስ የሆነ ኮምፒቴሽን፣ ከዋጋ ውጭ የሆነ የምናደርገው ኮምፒቴሽን ማለት ነው። ይሄ ነገር አለ የት ላይ? ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ውስጥ ማለት ነው። ፎር ኤግዛምፕል ኤ ፊርም ስፔንድስ መኒ ኦን አድቨርታይዝመንትስ ቱ ሪች ኮንሱመርስ አባውት the relatively unique characteristics of its product, thereby getting new buyers and developing brand loyalty. ለምሳሌ አለ firms spend money on advertisement to reach consumer about the relatively unique characteristics of the product, its product, thereby getting new buyers and developing brand loyalty. አያችሁ አንዳንድ ድርጅቶች ወይም ፊርሞች ለማስታወቂያ በጣም ብዙ ገንዘቦችን ይከፍላሉ። ሜቢ ቲክቶክ ላይ ምናምን አይታችሁ ከሆነ ታዋቂ ቲክቶከሮች እስከ 100-200 ሺህ ብር እየተከፈላቸው የሆነን ፊርም ሲያስተዋውቁ ታያላችሁ። የሆነ ሬስቶራንት ሊሆን ይችላል፣ የሆነ ልብስ ቤት ሊሆን ይችላል። በቃ የተለያዩ ተቋማትን ሲያስተዋውቁ ታያላችሁ። ሶ ያ ተቋም ወይም ያ ኩባንያ ማስታወቂያ ወይም ከፍተኛ የሆነ ለአድቨርታይዝመንት ገቢ ማነው ወጪ የሚዋጣው ለመሰላችሁ? ፕሮዳክቱ እንዲተዋወቅለት ነው። ፕሮዳክቱ ዩኒክ የሆነ ካራክተር እንዳለው ለማሳየት ነው። እንደዛ ሲያሳይ አዳዲስ ባየሮችን ያገኛል። ከዛም ደግሞ ሎያሊቲውንም ያሳድጋል ወይም ታማኝነቱንም ያሳድጋል። አያችሁ፣ በቲቪ ወይም በተለያዩ ማስታወቂያዎች የምታዩት ፕሮዳክት ኖርማሊ ከየትኛውም ቦታ ሄዳችሁ ከመገዙት የተለየ ሎያሊቲ ይኖረዋል። እሙንነት፣ ታማኝነት ማለት ነው። ኦኬ ቢኮዝ ቢያጭበረብራችሁም እንኳ የምትወቅስ አካል ይኖራል፣ ወይም ደግሞ ጀስት አትቆጩበትም ስለሚታወቅ፣ እሱም ታዋቂ ስለሆነ አያጭበረብርም። ብዙ ሰዎች ስለሚያውቁት ማለት ነው። በሶሻል ሚዲያ ወይም ደግሞ በተለያዩ ሚዲያዎች አድቨርት የተደረገለት ድርጅት ማለት ነው። ስለዚህ እሱን ነን ፕራይስ ኮምፒቴሽን ብለን ነው የምንጠራው። ሌላው ዲማንድ ኤንድ ሪቨኒው ፋንክሽን፣ መጀመሪያ ላይ ዲማንድ አለ። አዝ ኤ ሪዛልት ኦፍ ፕሮዳክት ዲፈረንሺዬሽን characteristics of the monopolistic competition market, firm are price makers, and each firm faces a downward sloping demand curve. አያችሁ እዚህ ላይ ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ላይ ፊርሞች ፕራይስ ሜከሮች ናቸው። ልክ እንደማን? እንደ ሞኖፖሊስቲክ ማርኬት ማለት ነው። በዛም ምክንያት ዳውንዋርድ ስሎፒንግ ዲማንድ አለው ከርቡ ማለት ነው፣ ወይም ደግሞ ግራፍ ወይም ፋንክሽኑ ማለት ነው። this implies that unlike perfect competitive firm, a firm is monopolistically competitive market has few rivals. ምን አለው ብለናል? few rival ማለት ኮምፒት የሚያደርግ ወይም ደግሞ ምንድነው የሚባለው የሚደራደር አካል ማለት ነው። የሚደራደር እኔ የሆነ ፕሮዳክት ይዤ ልሸጥ ካልኩኝ የኔን የመሰለ ነገር ሌላ ይዞ እኔን ኮምፒት የሚያደርገኝ አካል አለ። በዛ ምክንያት ምን ይሆናል ይላል ግራፉ፣ ዳውንዋርድ ወይም ስሎፑ ዳውንዋርድ ስሎፒንግ ዲማንድ ይኖረኛል ማለት ነው። ዲማንድ ከርቬ የሞኖፖሊስቲክ ፊርም ሃዝ ኖ ሪቫል። ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ፊው ሪቫልስ አለው። ሞኖፖሊ ከሆነ ደግሞ ሪቫል የለው። Thus, the demand curves of the firm under monopolistic competition is flatter than that of the monopoly firm
as shown in the figure below። እዚህ ጋር እንግዲህ ግራፉ ወይም ከርቡ የሚሆነው ምንድነው? በፐርፌክት ኮምፒታቲቭ ማርኬት እና ወይም ፊርም እና በሞኖፖሊ ማርኬት ዲማንድ ከርቭ መካከል ነው የሚሆነው ማለት ነው። ስለዚህ እዩት ሶስቱም አለ እዚህ ጋር ሶስቱም። አሁን የመጀመሪያው ዲማንድ ከርቭ ፎር ዘ ፊርም ኦፍ ፐርፌክት ኮምፒታቲቭ ማርኬት እንደምታዩት ዲማንዱ እዚህ ጋር አለ፣ ፕራይሱ ሆሪዞንታል ነው፣ ሆሪዞንታል ኮንስታንት ነው ማለት ነው። ዲማንድ ከርቭ ፎር ሞኖፖሊ ፊርም ወይም ኢንዱስትሪ ደግሞ ዳውንዋርድ ስሎፕ ነው ያለው ወይም ከርቭ ነው ያለው ዲማንዱ። ዲማንድ ከርቭ ፎር ፊርም ሞኖፖሊስቲክ ኮምፒታቲቭ ከሆነ ደግሞ ከዚህኛው በተሻለ ከፍ ያለ አያችሁ ልዩነቱ። ይሄ በጣም ስሎፑ በጣም ኃይለኛ ነው፣ ይሄ ደግሞ ከፍ ያለ ነው ማለት ነው። ልዩነቱ እሱ ነው። ስለዚህ የፊገር ሾው የሚያደርገው ምንድን ነው? ዲማንድ ከርቭ ፌዝድ ባይ ዘ ሞኖፖሊስቲካሊ ኮምፒታቲቭ ፊርም ኢዝ ናት ሆሪዞንታል as in the case of the perfect competition. It is also not a market demand curve as in the case of monopoly. ስለዚህ ይሄንን ግራፍ የምታወቅ ከሆነ ወይም ይሄን ስሎፕ የምታወቅ ከሆነ በዚህኛውና በዚህኛው መካከል ያለ ስሎፕ ነው ማለት ነው። በሁለቱ አቬሬጅ ነው፣ አቬሬጅ ነው። ሪቨኒውን ስናይ ደግሞ ሪቨኒው ፋንክሽን in a perfect competitive market and a monopoly market, the revenue of the firm are receipts that it obtains from selling its product. revenue እንግዲህ የሚገኘው በፐርፌክት ኮምፒታቲቭ እና በሞኖፖሊ ጊዜ ፕሮዳክቶችን በመሸጥ የሚገኝ ነው። in the case of monopolistic competition ደግሞ the firm expect an increase in demand if it lowered the price. ፕራይሱን ላወር የምናደርገው ከሆነ ወይም የሚቀንስ ከሆነ ፕራይሱ ዲማንዱ ምን ይሆናል? ይጨምራል ይላል። በምን ጊዜ? በሞኖፖሊስቲክ ኮምፒቲሽን ጊዜ። the demand curve of a firm is also its average revenue curve. ዲማንድ ከርቭ የአቨሬጅ ሪቨኒው ከርቭ ነው ይለናል። this firm therefore has a downward sloping average revenue curve. the marginal revenue is less than the average revenue and also downward sloping. አያችሁ ማርጂናል ሪቨኒው ከማን ያንሳል? ከአቨሬጅ ሪቨኒው። ግን ከዚህ ቀደም ባየናቸው ሁኔታዎች ግን ምንድነው ብለናል? እኩል ነው ብለናል። ማርጂናል ሪቨኒው ከአቨሬጅ ሪቨኒው እኩል ነው ብለን ነበር። እዚህ ጋር ሞኖፖሊን ስታዩት እንግዲህ ማርጂናል ሪቨኒው ይሄ ነው ከርቡ ማለት ነው። ወይራስ አቨሬጅ ሪቨኒው ደግሞ ከፕራይሱ ጋር እኩል ነው። እንደምታዩት ይሄ ከርቭ ይሆናል ማለት ነው። እዚህ ጋር ሞኖፖሊስቲካሊ ኮምፒታቲቭ ሲሆን ደግሞ ከፍ ያለ ነው የሚሆነው፣ ከፍ ያለ ነው የሚሆነው። ቢኮዝ ሞኖፖሊስቲካሊ ኮምፒታቲቭ ማለት በኮምፒታቲቭ ማርኬት ወይም በፐርፌክት ኮምፒታቲቭ ፊርም እና በሞኖፖሊ መካከል ያለ ነገር ስለሆነ ማለት ነው። ኦራይት ሶ የመጀመሪያው ፓርት ይሄን ነው የሚመስለው ወይም የመጀመሪያው ቶፒካችን። አሁን ደግሞ የመጨረሻዋ ኦሊጎፖሊ ማርኬት የሚለውን እናያለን። ኦሊጎፖሊ ማርኬት ሶ እዚህ ጋር እንደማወቅ ያለባቸው ነገር ኦሊጎፖሊ ማርኬትን በሉት ሞኖፖሊስቲካሊ ኮምፒታቲቭ ማርኬትን በሉት ሞኖፖሊ ማርኬት ሶስቱም ኢምፐርፌክት ማርኬት ተብሎ የሚጠሩት ኢምፐርፌክት፣ ሌላኛው ደግሞ ፐርፌክትሊ። አያችሁ ስለዚህ ሁለት አይነት ነው ያሉን፣ ፐርፌክትሊ ኮምፒታቲቭ ማርኬት እና ኢምፐርፌክትሊ ኮምፒታቲቭ ማርኬት። ኢምፐርፌክትሊ የሚባሉት በሶስት ተከፍለዋል። ኦሊጎፖሊ፣ ሞኖፖሊ እና ሞኖፖሊስቲካሊ ኮምፒታቲቭ ብለን በሶስት ነው የከፈልናቸው። ኦራይት an oligopoly is a market organization in which there are a few firms that produce identical or closely substitutable products, identical or differentiated. እንግዲህ በኦሊጎፖሊ ጊዜ ፊው ፊርሞች ናቸው ያሉት፣ ትንሽ ፊርሞች ናቸው ያሉት። እነዚህ ፊርሞች ፕሮዲውስ የሚያደርጉት እንግዲህ አይደር አይደንቲካል ሊሆን ይችላል ወይም ደግሞ ዲፈረንት ፕሮዳክት ሊሆን ይችላል። it depends on the condition. an oligopoly is said to exist when there is more than one seller in the market, but their number is not so large as to make the contributions of each firm negligible. እዚህ ጋር በዚህ በኦሊጎፖሊ ጊዜ ያሉት ሻጮች አሁን በሞኖፖሊ ጊዜ አንድ ነው ብለን ነበር። በኦሊጎፖሊ ጊዜ ግን ከአንድ በላይ ከፍ ያለ ግን በጣም ጥቂት፣ ያ ማለት ከሞኖፖሊስቲክ ኮምፒታቲቭም ያነሰ እና ከሞኖፖሊ ደግሞ ከፍ ያለ ማለት ነው።
ምኖቹ ነምበር ኦፍ ሴለሮቹ ማለት ነው፣ ወይም ፊርሞቹ ማለት እንችላለን። ፊርምስ አር ዴርፎር suited mutually interdependently. That is, they behave as if one firm's actions are directly affected by those of a rival and by the action of the other. እዚህ ጋር ተመልከቱ። እዚህ ጋር ያሉ ፊርሞች ጥቂት የሚባሉ ፊርሞች አንደኛው ፊርም በሌላኛው ፊርም ዲፔንድ ይሆናል፣ ወይም ደግሞ የአንደኛው ፊርም ጥቃት ለዛኛውም ያጋልጠዋል ማለት ነው። ስለዚህ ኢንተርዲፔንዳንት ናቸው። አንደኛው በአንደኛው ጥገኛ ነው ማለት ነው። አንደኛው በአንደኛው ጥገኛም ነው፣ ሪቫልም ነው። ሪቫል ማለት ደግሞ እንደዚህ ምንድነው የሚባለው? ኮምፒት የሚያደርግም ነው ማለት ነው። One example is that world market of crude oil. A few countries in the Middle East control much of the world's oil reserve. Cement and sugar factory are some example of oligopoly firm in Ethiopia. እዚህ ጋር ክሩድ ኦይል የሚያመርቱ ካምፓኒዎች ለምንድን ነው ኦሊጎፖሊ የሆኑት? Crude oil companies become oligopolies when a small number of companies control the majority of the oil supply. This can happen when the cost of extracting oil is high or when the equipment needed to extract the oil is expensive. ያ ማለት ክሩድ ኦይል የሚያመርቱት ካምፓኒዎች በጣም ጥቂት ናቸው፣ ግን ለብዙ ነው የሚያዳርሱት። እናም ደግሞ ይሄ ነገር ሊከሰት የሚችለው ምን ሲሆን መሰላችሁ? ኮስቱ ከፍተኛ ሲሆን፣ ኮስቱ ማለት ኮስትና ፕራይስ ይለያያል ብያችኋለሁ ጋይስ። ኮስት ማለት አንድ የሆነ ድርጅት ሮ ማቴሪያልን የሚገዛበት ዋጋ ኮስት ነው የምንለው፣ መግዣ ማለት ነው። መግዣ ፕራይስ ደግሞ መሸጫ ነው። ስለዚህ የሚገዙበት ከተወደደ፣ እንዲሁም ደግሞ ኢቭን ኢኩፕመንት ያን ክሩድ ኦይል ለማውጣት ብለው የሚጠቀሙበት ኢኩፕመንትም ሃይ ከሆነ ወደ ኦሊጎፖሊ ማርኬት ውስጥ እንዲገባ ያድርገዋል ማለት ነው። ኤኒዌይስ ካራክተሪስቲክሶችን አን ኦሊጎፖሊ ማርኬት describes a market with the following characteristics. የመጀመሪያው እዚህ ጋር ፊው ዶሚናንት ፊርም አለ። ትንሽ ሆነው ዶሚናንት የሆኑ ፊርሞች። The number of firms is small enough that each firm recognize the action of the other firm, implying that firms are mutually interdependent. ፊው ዶሚናንት ፊርሞች አሉ። እነዚህ ዶሚናንት የሆኑ ፊርሞች ደግሞ አንዱ በአንዱ ጥገኛ ነው። አንዱ በአንደኛው ምንድነው? ጥገኛ ነው። ኦልራይት። ኤንትሪ ባሪየር in an oligopoly market, the barrier to entry is difficult or impossible for a new firm to enter the market. Barriers to enter market arise as a result of the scale of the economics and large capital requirement compared to other markets except monopoly. ከሞኖፖሊ ውጪ ወይም በዋጋ ደረጃ ከሞኖፖሊ ዝቅ ያለ ማለት ነው። ባሪየር የኖረበት ወይም እንዳይገቡ የከለከለበት ዋነኛ ምክንያት ምንድነው? ከፍተኛ የሚባል ካፒታል ስለሚያስፈልግ ነው። ሞኖፖሊ ላይ ለምሳሌ ማንኛውም ፊርም መግባትም መውጣትም አይችልም ብለናል። መጀመሪያ መግባት አይችልም እንጂ የማይገባበት ምክንያት ደግሞ ምንድነው? ፓተንት ራይት ስለሚያስፈልግ፣ ኢንፑት ለምሳሌ ኢንፑት ፕራይሱ ኢንፑት ኮስቱ ከፍተኛ ሊሆን ስለሚችል ምናምን ነገር ብለናል። ይህም ልክ እንደዛ ነው። ሌላኛው ፓተንትስ ኦር አክሰስ ቱ ቴክኖሎጂ ኦር ሮ ማቴሪያል ሜይ ኤክስክሉድ ፖቴንሻል ኮምፒቲተር። እዚህ ድርጅት ወይም ይህን ድርጅት ከፍቶ ለመስራት ወይም እዚህ ገበያ ላይ ለመካተት ፓተንት ያስፈልጋል፣ የባለቤትነትን መብት፣ የቴክኖሎጂ አዳዲስ ቴክኖሎጂዎች፣ እንዲሁም ደግሞ ሮ ማቴሪያል በከፍተኛ ዋጋ ሊገዛ ይችላል። ስለዚህ ኮምፒት ለማድረግ ከባድ ነው። ኦልራይት። ሌላው ፕሮዳክት ሜቢ ሆሞጂኒየስ ኦር ዲፈረንሺየት ሊሆን ይችላል። ፕሮዳክቱ እንግዲህ አንድ አይነትም ወይም የተለያየ ሊሆን ይችላል። በሞኖፖሊ ጊዜ ለምሳሌ በፐርፌክትሊ ኮምፒታቲቭ ለምሳሌ ሆሞጂኒየስ ነበረ። በሞኖፖሊስቲካሊ ኮምፒታቲቭ ሆነ ደግሞ ዲፈረንሺየት ነው ብለናል። እዚህ ጋር ግን ሁለቱንም ሊይዝ ይችላል። ሌላው ዜር ኢዝ ኢንተርዲፔንዳንስ አሞንግ ዘ ፊርም። አንደኛው ፊርም በአንደኛው ፊርም ዲፔንዳንት ነው። ዘ ዲሲዥን ኦፍ ዋን ፊርም አፌክትስ all firms and so all firms follow the other firms. አንደኛው ፊርም ለምሳሌ ክሩድ ኦይልን ብናይ አንደኛው ፊርም በዝቅተኛ ዋጋ ከሸጠ ሌሎቹ ይከስራሉ።
እነሱን መሸጥ ስላለባቸው ማለት ዝቅተኛ ዋጋ ሸጠ ማለት እሱ ገበያ አለው፣ እነዛኞች ግን ገበያ አይኖራቸውም። ስለዚህ ልክ እንደሱ ዝቅ ብለው ይሸጣሉ ማለት ነው። ሶ አንደኛው በአንደኛው ዲፐንዳንት ነው ስል እንደዛ ነው። ኦኬ ዱኦፖላይ ኢዝ ኤ ሲምፕለስት ታይፕስ ኦፍ ኦሊጎፖሊ ዱኦፖሊ ተብሎ የሚጠራው ማርኬት የኦሊጎፖሊ ታይፕ ነው። Duopoly is a special case of oligopoly in which there are only two firms in the industry. For example, Ethio Telecom and Safaricom Ethiopia. እዚህ ጋር ተመልከቱ። ኦሊጎፖሊ ላይ ዱኦፖሊ ተብሎ የሚጠራል። ዱአ ማለት ቱ ማለት ነው። ስለዚህ ሁለት ፊርሞች ብቻ ሲኖሩ ኢትዮጵያ ውስጥ ለምሳሌ ሁለት ቴሌኮም አለ፣ ሳፋሪኮም እና ኢትዮ ቴሌኮም። አሁን እዚህ ጋር ግልጽ ላድርግላችሁ። አንደኛው በአንደኛው ይጎዳል የሚለውን አንዱ በአንደኛው ጥገኛ ነው የሚለውን ልንገራችሁ። አሁን ኢትዮ ቴሌኮም ዋጋ ቀንሶ ገበያ ቢያቀርብ ሳፋሪኮም ይከስራል። ስለዚህ ሳፋሪኮም አብሮ ምን ይላል? ይቀንሳል ማለት ነው። ሶ የዛኛውን ዲሲሽን ይሄኛውም ይቀበላል ማለት ነው። ገባችሁ? አሁን ሀሳቡ የገባችሁ ይመስለኛል። ቅድም ላይ ክሩድ ኦይልም ስንል ልክ እንደዛ ነው። ኢንተርዲፐንዳንት ናቸው ስንል። ሌላው ከርቫቸው ነው። ዲማንድ ኤንድ ሪቨኒው ፋንክሽን ከርቫቸውን ስናይ ደግሞ አዘ ሪዛልት ዲማንዱን ስናይ መጀመሪያ አዘ ሪዛልት ኦፍ ፕሮዳክት ዲፈረንሺዬሽን ካራክተሪስቲክስ ኦፍ አን ኦሊጎፖሊ ማርኬት ፊርምስ አር ፕራይስ ሜከርስ ኤንድ ኢች ፊርም ፌስ ዳውንዋርድ ስሎፒንግ ዲማንድ ከርቭ። ምንድን ናቸው? ፕራይስ ሜከር ናቸው። ምኖች? ኦሊጎፖሊዎች። ለምን? በጣም ጥቂት የሆኑ ፊርሞች ስለሆኑ ማለት ነው። እና ምን አይነት ከርቭ ነው ያለው ዲማንዱ? ዳውንዋርድ ስሎፒንግ። ኤኒ ቼንጅ ኢን ዘ ፕራይስ ባይ ዋን ፊርም ሜይ ሪዛልት ኢን ዘ ፕራይስ ቼንጅ ባይ ዘ ሪቫል ፊርም። አንደኛው ፊርም ካሉት ፊርሞች መካከል አንዱ የዋጋ ቼንጅ ካመጣ ሌሎኞችም ቼንጅ እንዲያደርጉ ይገደዳሉ። ቴሌኮም ዋጋ ተቀየረ፣ ሳፋሪኮም አብሮ መቀየር መቻል አለበት እንጂ የተለያየ ከሆነ አንደኛው ተገበያ ይወጣል ማለት ነው ባጭሩ። As a result, the demand curve faced by an oligopolist firm keeps on shifting ይለናል ማለት ነው። ሪቨኒውን ስናይ ደግሞ ሪቨኒው እንግዲህ ከዚህ ቀደም እንዳየነው ቶታል ሪቨኒው፣ አቨሬጅ ሪቨኒው እና ማርጂናል ሪቨኒው የሚባሉ ናቸው። ላይክ ኦል አዘር ማርኬት the revenue of the firm in oligopoly are the result that it obtain from selling its product ፕሮዳክታቸውን በመሸጥ የሚያገኙት ነው እንግዲህ ሪቨኒዋቸው። አቨሬጅ ሪቨኒው curves of the firm is also the same as the demand curve. Thus the firm has a downward sloping average revenue curve አለው ማለት ነው። and marginal revenue curve is less than the average revenue curve. ማን? ማርጂናሉ ከማን ያነሰ ነው? ከአቨሬጅ ሪቨኒው ከርቭ ያነሰ ነው ይለናል ማለት ነው። ስለዚህ ይሄ ዩኒት በዚህ ወይ ያልቃል ማለት ነው። ቀጣይ ዩኒት 5 which is about ስለ ባንኪንግ ነገር ነው የሚያወራው። ባንኪንግ ኤንድ ፋይናንስ ማለት ነው። በዚህ ዩኒት የምንገናኝ ይሆናል። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።